ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ከእኔ ጋር ሁሉ ሰላም ሁሉ አማን ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ሁሉ አሽፈኝ ነው እና ዛሬም ደግሞ በአዲስ ቪዲዮ እና በአዲስ ነገር መጥቼላችኋለሁ ማለት ነው። እሱስ ምንድን ነው የምናየውና የምንከታተለው ይሆናል ማለት ነው። ወዳችሁ ፍቅራችሁ ቻናሌን ሰብስክራይብ ላደረጋችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁ ለምትሰጡኝ በሙላ ከልብ ነው የማመሰግነው። እንግዲህ ዛሬ ሳቅሳቅ እያለኝ ምክንያቱም ቪዲዮ በጣም ስላሳቀኝ ነው። እኔ ያሳቀኝ በጣም ያሰቃል ቪዲዮ ማለት ነውና በቃ አላደረ የሴት ጀግና ማለት ነው። እና ሶስት ምናት ሱመያ ማለት ነው። ሱመያና ሀዩ እንግዲህ ዛሬ ተፋጠጡ። የት ነው የተፋጠጡት? ምን ጋር ነው የተገናኙት? ሱመያ እና እንግዲህ ጀግኒት ማለት ነው ባሏ ወደ ኤመን ሲሄድ አስኮበለለች አለቻችን ማለት ነው ሀዩ። ከዛ እሷ ደግሞ በጎን ሹልክ ብላ ጀግኒት ስሜን የሚጠራ አለች ወንድ ስሜን የሚጠራ አለች። ስሜን የሚጠራ ሰው ብላ ሄዳ ማለት ነው ሀዩንና ጓደኛዋን ምን እንደሰራቻቸው ምን እንዳደረገቻቸው ማለት ነው። ይህ ነው በቃ ሴት ማለት ይህ ነው። ሴት ማለት ራሷን የምታስከብር ሴት ናት። በቃ ጀግና ማለት ነው። ጀግና ራሷን የምታስከብር አንደኛ ሴት። ወንድ ነሽ አንቺ፣ ወንድ ነሽ። ሴት ሳትሆኝ ወንድ ነሽ ብዬሻለሁኝ ማለት ነው። ምክንያቱም አንደኛ ነሽ። በቃ እንዲህ ነው ሴት ልጅ እንዲቆረጥ ስትል ነው ማለት ነውና ምን ያንቺን ልብ በሰጠኝ ነው ያልኩት እኔ ራሱ እውነት ለመናገር ቆራጥ ነሽ። ስለዚህ በርቺ ተንግዲህ ማለት ነው። እንዲህ ሽንቷን ለዋ ላይ ያሸናሽ እኔ እንጃ እውነት እኔ እንጃ ማለት ነው። እውነት ቢሆን ኖሮ ምን ሊኮን ነበር? እንዴት እንደዚህ ትሆናለች? ሲጀመር ምን ልሆን ብላ ነው ሽንቷን ለዋ ላይ እንደዚህ የለቀቀችው? በጭባጫ ሴት አይደለችም። ሴት አይደለችም። ከምር የተመጫበጨች ናት። ለማንኛውም ጥሩ ሰርተሻለኝ። ጥሩ ነው ያደረግሽው ነገር ሁላ ጥሩ ነው። እውነት ማለት ነው። በጣም ጥሩ ነው። በቃ የሚበረታታ ነገር ነው። ስለዚህ በርቺ ብለናለኝ። እናንተም ደግሞ ተቆጠቡ። በቃ ስርዓታችሁን ይዛችሁ ተቀመጡ። አደብ ግዙ። አደብ ግዙ። በቃ አደብ የሚባል ነገር እኮ አለ። አደብ ግዙ። ሰከን በሉ። ምንድነው እንደዚህ መሆን? ምንድነው እንደዚህ መሆን? ያሰከራችሁ ከዩቲዩብ ብር በጣም ያሰከራችሁ የዩቲዩብ ብር ምንድነው? ሰከን አትሉም እንዴ? ሆናችሁ ነው ነገር እየሄድኩ ነው የማወራችሁ ማለት ነው። እና ሰከን ብትሉ መልካም ነው ብዬ ነው የማስበው። እንደዚህ መሆን ጥሩ አይደለም። ሰከን በሉ። ሱመያ ግን በጣም ጎበዝ ነሽ። ልጅሽን አሳድጊ። ወንድ ነሽ አንቺ። ልጅሽን አሳድጊ በደንብ ማለት ነውና እሱ ግን ያው የት እንደሄደ አላውቅም። እንዳስነካችሁ ራሱ አያውቅም እሱ ሲጀመር። እሱ ራሱ ፈርቷል። እቺ ልጅቷን ፈርቷታል። ማነው ሰይድ ራሱ እቺ ልጅቷን ራሱ ፈርቷታል ማለት በጣም የፈራት እቺን ሀዩን። እቺ ሰው ናት ወላ ሰይጣን ናት? ማለት የሆነ ጂኒ ያለባት እንዳለቻት የሆነ ጂኒ ነገር ወርሷታል። በቃ አለ አይደል ለዋ ላይ የሆነ እንደዚህ ኛኛኛ የሚያደርጋት በይ የሚላት ጂኒ አለባት። ወደ ወፈት ነገር ማለት ነው። ለዋድጃውም ይመቻት። አዩቲ ቅዘኝ ተንበጫበጪ። ሱመያ ግን ወንድ ነሽ፣ በጣም ወንድ ነሽ ማለት ነው። ወንድ በቃ ወንድ ጀግና ብዬሻለሁ። እኔ ማለት ጀግኒት አንደኛ ጀግኒት በቃ አለ አይደለ? እንደዚህ ከሰራ ይዘሽ ራሱ ማስፈራራትሽ በራሱ ትልቅ ነገር ነው። ምክንያቱም ቀላል አትፈራሽም። ቀላላት ነው እንደሆነት እንደመላእክት ነው የምታይሽ አሁንማ ማለት ነው። ይመች በቃ እንዲና ሴት ልጅ እውነት እንዲና ሴት ልጅ ማለት ነው። ለማንኛውም እነሱ ደግሞ ከብቶች ናቸው። እንደዚህ እጃቸውን እስኪታሰሩ ምን አይነት
ድራማ ነው ብለው ነው እጃቸውን እስኪታሰሩ የሚቆዩት። እውነት ሞኞች ናቸው። እጃቸውን እስኪታሰሩ እነሱ ቁጭ አሉ ያያሉ። የሆነች የሆነ እንደ ቀውሰ እንዴት እንደምታስጠላ እኮ ከምር ዝም ብላ መንጣጣት በቃ። የሆነ አደብ የሚባል ነገር የላትም ሲጀመር። አደብ የጠፋት ናት። ስርዓቷን የሆነ ብቻ ምን እንደምል አላውቅም። የሆነ አደብ የነሳ ሴት ናት ስትታይ ራሱ ማለት ነው። እና ለማንኛውም ላይክ አድርጋችሁ ከልብ እናመሰግናለን። ሀሳብ አስተያየታችሁ ለሰጣችሁ ከልብ ነው የምናመሰግነው። ጠንክሩ ለምትሉ ለሁላችሁም ከልብ እናመሰግናለን። ሁሌም ሀሳባችሁ አስተያየታችሁ አይለየን እንላለን። እንወዳችኋለን፣ እናከብራችኋለን። ሁሌም ስለምሰጡን ሰፖርት ስለምታደርጉን ከልብ ነው የምናመሰግነው። ሀሳብ አስተያየታችሁን ስለምሰጡን ከልብ እናመሰግናለን። አብራችሁን ስለነበራችሁ እንወዳችኋለን፣ እናከብራችኋለን። በሌላ ቪዲዮና አዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ እያለን እኛ እዚህ ጋር ቪዲዮ እንዘጋለን ማለት ነው። እናንተ ግን ማበረታታታችሁን እና ሀሳባችሁን መስጠታችሁን አትርሱ። እንወዳችኋለን፣ እናከብራችኋለን። ሁሌም ጠንክሩልን ለምትሉን ከልብ ነው የምናመሰግነው። ሀይ